ዛሬ ልጃችን ለጌታ የምንሰጥበት ቀን ነው። እቺን ቀን በጣም በጉጉት እንጠብቃት ነበር። ምንም እንኳን እግዚአብሔር ባደራ መክለኛ ቢሰጠንም እውነተኛ አባት፣ አሳዳጊ፣ ጠባቂ፣ ተንከባካቢ ግን እግዚአብሔር ነው። ለዛ ነው ከሱ የተቀበለውን መልሰን ለርሱ የምንሰጠው። እንደዚህ አምሮብን ፏ ብለን እንድንወጣ ያደረገ ዳኒ ነው። ዳኒ ድንቅ ኮሌክሽን በእውነት በጣም የምናመሰግነው፣ እጅግ በጣም ነው የወደድነው። በተለይ ደግሞ የሌቪቹ አያምሩ። ያው እኔ ስለዋብዝ ምናምን አልፍደን ነበር ቸርች ደረስነው። አዳራሽና ድንኳን ውስጥ ሞልቶ ስለነበር ግቢ ውስጥ ላይ ነበር የተቀመጥነው። ሌቪትዬ ለመጀመሪያ ጊዜ ቸርች ወሰድነው። ደስ ብሎት እየተጫወተ ነበር። ከዛ ግን ዝናብ ስለመጣ ሌቪቹም እንቅልፉ ስለመጣ ሆቴል ገብተን አስተኛ ነው። ከዛ ሲያባራ ተመልሰን ተካፈልን። የምንሰጥበትም ሰዓት ደርሶ እንደዚህ ልጃችንን ለጌታ ሰጠነው። ተጸልየለት፣ ተባረከ፣ ለኛም ተጸልየልን። እጅግ በጣም ደስ የሚል ጊዜ ነበረ። እግዚአብሔር ይመስገን። ከዚያም ፕሮግራማችንን ጨርሰን ወደ ቤታችን ተመለስን። ቤት ደግሞ ቤተሰቦቻችን ይመጡ ስለነበር ከእቴቴ ኬተሪንግ ቆንጆ አገልግል አዝዤ ነበር። እሷም በሰዓቷ መጣችልኝ። ቆንጆ አገልግል ነበር። ሁላችንም ሰብሰብ ብለን ጣፍጦን ነበር የበላነው። ስልኳን ከላይ አስቀምጬላችኋለሁ። ዶሮና አገልግል ከፈለጋችሁ ደውላችሁ ዘዟል። እንደዚህ አበባ መስለን እንድንውል ያደረገን ዳኒ ደግሞ ማግኘት ከፈለጋችሁ አውራሪስ ሆቴል ፊት ለፊት ቢምር ህንጻ አንደኛ ፎቅ ላይ ያገኙታል። ወይም ደግሞ ከላይ ባስቀመጥኩላችሁ ስልክ እየደወላችሁ ብሩክና ትሁት ነው የላኩን ካላችሁት የጠቅነባችሁ ቆንጆ ዲስካውንት ታገኛላችሁ። እንግዲህ የሌቪቹ ለጌታ መሰጠት ፕሮግራማችን ይህን ይመስላል። ስለተከታተላችሁ እናመሰግናለን። እንወዳችኋለን። ቻው ቻው።